አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አህለን ወሰህለን ወመርሐበን። እንደምን አላችሁ? እንደምን ከረማችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ሰሞኑ ያው ወደ ኡምራ ተጓዘን ነበር። በጣም ጫጫታ ስላለው ነው ሳይሌንት ያደረኩት። የራሴ ድምፅ ለማስገባት የሞከርኩት ለዛ ነው። ውድና የተከበራችሁት ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን በማጥቆር ቤተሰብ ሆኖ ማለት ነው። እንግዲህ እዚች ጋር የምታዩት ካባው ጋር ነው። እዚች ጋር ጉልበት ያለው ነው ጧፍ ሲሰራ እቺን ካባ ለመንካት ግፊያ እንዳይመስላችሁ ማለት ነው። እኛ እንደዚህ ሆነን እንግዲህ የጣታችን እጅ ብቻ ንክት ለማድረግ ገብተን ያው ነክተናታል። እንግዲህ ሳውዲ አረቢያ ያላችሁ ይህን ቦታ ሳታዩ እንዳትሄዱ አደራ ነው መላችሁ ማለት ነው። ሰው ስንት ሺህ ከፍሎ ነው ይህን ቦታ ለመርገጥና ለማየት ኡምራ ለማድረግ ዱዓ ለማድረግ የሚመጣ አላህ ለበክ ሲለው ነው ማለት ነው። ግን እናንተ ሳውዲ አረቢያ ሆናችሁ እውነቴ ነው ይህን ቦታ ሳትረግጡ እንዳትሄዱ ሀቂቃ ማለት ነው። በተለይ መካ ያላችሁ ጅዳ ያላችሁ ለእናንተ ቅርብ ነው። የተለያየ ከተማ ያላችሁ ደግሞ ማለት ነው በጣም በቃ ያኔ ወላሂ እውነቴ ነው። እርስ በራሳችሁ እንደዚህ ግሩፕ ፈጥራችሁ 7 ሆናችሁ 5 ሆናችሁ መሄድ ይቻላል ማለት ነው። ስትሄዱ ወላሂ ምሽዋሩ በጣም ትንሽ ነው ማለት ነው። አሁን ቀን በቃ ላይ ወተን 500 ሪያል ልንጨርስ እንችላለን ማለት ነው። ያላ ቤት ለመዘየር ደግሞ ካላ ጋር ለማውራት ያሰባችሁትና ያቀዳችሁትን ሀያታችሁን ልታጋሩት 100 ሪያል ነው። እሱንም ብቻ መካና መዲና ነው። መካ ብቻ አይደለም መካም መዲና ማለት ነው። አሁን እዚች ጋር የምታዩት ሰፋው መርዋ ወንዶች ጥብ ብሎ የሚሮጡበት አረንጓዴ ማብራት የሚበራበት ቦታ ላይ ወንዶች ብቻ ናቸው የሚሮጡት። ጥብ ነው የሚሉት። ሴቶች መሮጥ አይችሉም ማለት ነው። እኛ ተሮጥ ከዚህ በፊት እናታችን ርጣለች፣ የኛ ፋንታ ማለት ነው። ወንዶች ደግሞ ይሮጣሉ ማለት ነው። ይህ ሰፋ መርዋ የሚባል ብዙ ነበር የቀረጽኩት፣ ግን ሞባይሌ ደልቶታል ማለት ነው። ግን ያው ቀልጠፋ አድርጌ ላሳያችሁ ለማለት ያክል ነው። ይህ መካ ውስጥ ነው ማለት ነው። ሀረም መካ ካባው ጋር ጠዋፍ ከጨረሳችሁ በኋላ ሰፋ መርዋ የሚባልበት ቦታ ማለት ነው። ማመራ ትልቅ ረዥም መመር ናት። እሷ ጋር ያው 7 ነው የሚዞረው። በእንደዚህ መልክ እናንተ እውነቴ ነው የምላችሁ ማለት ነው። በተለይ ሳውዲ ያላችሁ፣ ሌላ ሀገር ያላችሁት ግን ያው ስለማይመቻችሁ አላህ ለበይክ ይበላችሁ። እዚች ቦታ ደግሞ አላህ ይወፍቃችሁ ነው ለሁላችሁ። ምኞት ያላችሁ ግን አላህ ይወፍቃችሁ። መጣችሁ እዚች ጋር ከአላህ ጋር ልታወሩ አላህ ይወፍቃችሁ ማለት ነው። እና ውድና የተከበራችሁ በጣም ደስ ይላል። አልሐምዱሊላህ ሙስሊም የሆነ ለኛ ምስጋና ይገባው ለሱ ማለት ነው። መልእክቴ ነው። ሳታዩት እቺን ቦታ ሳትረግጡት እንዳትሄዱ። አሁን ኢቃማ አንድ ሰው ካለ በተለይ ኡምራ ረመዳን ሳይደርስ ወይንም ደግሞ ሀጅ ሳይደርስ ኡምራ አመት እስከ አመት ኡምራ አለ። ሀጅና ረመዳን ፍንዱቅ ስለሚወደድ በጣም ትንሽ ፍንዱቅ ይወደዳል እንጂ ምሽዋሩ ሊወደድ አይችልም። ምሽዋራኔ ወስዶ የሚያመጣችሁ መኪና ሊወደድ አይችልም። ፍንዱቅ ሊወደድ ይችላል። ለምን? ረመዳን ኡምራ ልክ እንደ ሀጅ ነው የሚቆጠረው የሚባለው። ያ ስለሆነ ከተለያየ ሀገር ይመጣዋል ማለት ነው። አሁን እኛ ዛኔ ጁማ ነበረ እዛ ሄድ ነው ሐሙስ ከዚች ከሪያድ ተጓዝነን
ሌሊት እዛ ደርሰን ሱቢ ሰላት ደርሰን ሱቢ ሰግደን ሐረም ውስጥ ነው የጠበቅነው። ጁማ ሰላት ማለት ነው። አኖ ሮመዳን ነበረ ማለት በቃ ሮመዳን ዛህማ እንደዚህ አልነበረ። ሀቂቃ ማለት በጣም ዛህማ ከመጠን በላይ ነው ዛህማ ማለት ግፌ እንዳይመስላችሁ ማለት ነው። ብቻ ደስ ይላል እና እዛች ጋር የቆሙት ሾርጣዎች እንጠፋለን ብትሉ ራሱ ልክ ተባብሮ መንገድ የሚመሩት መውጫችሁ በዚህ ነው መግቢያችሁ በዚህ ነው ብሎ የሚያስረዱት እነሱ ናቸው። ማሻአላህ አላህ ይጨምርላቸው ማለት ነው። ለሀገራቸው ለእንግዳቸው የሚያስተናግዱት ፖሊሶቹ ቢታዩ ማለት ነው። እና ውድና የተከበራችሁ እኔ ግብዣዬ ነው። ይህን ቦታ ሳታዩ እንዳትሄዱ አደራ እና አደራ ነው የምላችሁ። ብር ጠፊ ነው። አንዳንድ ሰው ግን በጣም ብር የሚወድ ሰው አለና ነገ ጥለነው ነው የምንሄደው። አይጠቅመንም። የሚጠቅመን እዚች ጋር ሀያታችን ከአላህ ጋር ለማውራት ያሰብነውና ሊያሳካልን ከሱ ጋር የእሱ ቤት ሄዳችሁ ቆማችሁ ከሱ ጋር ልታወሩ 200 ሪያል ማለት ነው። በቀን 500 ሪያል ትጨርሳላችሁ። ግን መዲናና መካን ሄዳችሁ ዘይራችሁ ከአላህ ጋር አውርታችሁ ለመምጣት 200 ሪያል አጨርሱ ማለት ነው። አሁን ይሄ መግቢያ ላይ ነው ማለት ነው። እኔ ኤዲት ሳደርገው ገልብጬ ነው እንጂ ይሄ ገና ሐረም እየሄድን ነው። ባሶች ናቸው ማለት ነው። መግቢያው ላይ ነው። ሳንደርስ ሐረም ሳንደርስ እነዚህ እዚች ጋር ባስ የሚቆምበት ቦታ ነው ማለት ነው። በጣም ደስ ይላል። በጣም ሙስሊም ያደረገኝ አላህ ምስጋና ይገባ። በቃ የሆነ ሰውነታችሁን የያዛችሁ ነገር በሙሉ እንደ ቆሻሻ በቃ እንደ ቆሻሻ ጥላችሁ እንደመጣችሁ ነው ቀለል የሚላችሁ ማለት ነው። ለሁላችሁም ይወፍቃችሁ። የተመኛችሁን በሙሉ እዚህ ጋር ለመድረስ እዚህ ጋር ለመሄድ የተመኛችሁት በሙሉ አላህ ይወፍቃችሁ። ለሁላችንም ይወፍቀን ማለት ነው። ቢመቸን በወር ሄደን እዛ ሳምንት ያክል እዛ ጋር ብንጠብቅ በጣም ደስ የሚል ነው ማለት ነው። ይሄ ግን መስጊድ ቁባ የሚባልበት ቦታ ነው። እዚች ጋር 2 ረካዓቴን ሰግዳችሁ ዱዓ ብታደርጉ ኡምራ እንዳደረጋችሁ ነው የሚቆጠርላችሁ ማለት ነው። ይሄ ወደ መዲና መጓዣ መንገድ ላይ ነው። መስጊድ ቁባ ነው የሚባለው ማለት ነው። ይሄ ራሱ ልክ እንደ ሐረም መዲና ሐረም ነው የሚመስለው ውስጡ ማለት ነው። በጣም ደስ ይላል። ሽታው ከምነግራችሁ በላይ ነው ማለት ነው። የመዲናውን ደግሞ አለቅላችኋለሁ። የማዕት እርግቦች ሐረም ላይ የማዕት እርግቦች አሉ። እርግቦች ራሱ ወላሂ ላዚም ሰውሬያቸው ነበረ። እንትኖቹ ጀዋሌ ደልቶታል ማለት ነው። ለምን እንደሆነ አላውቅም። ብዙ ቪዲዮዎች ነበሩ ደልቶታል። ጀዋሌ ውስጥ ያገኘው ላሳያቸው ይሄ ነው። ይሄ ማታ ነው እንግዲህ 7 ሰዓት በኢትዮጵያ ቆጣጠር 7 ሰዓት ነው ማለት ነው። እነሆ በቃ መዲና ነው የሚመስለው። እዚች ጋር በጣም ያምራል። መስጊዱ ያው ይታያቸዋል አይደለ? መስጊድ ቁባ ነው የሚባለው ማለት ነው። እዚች ጋር 2 ረካዓት መስገድ በቃ ኡምራ እንዳደረገ ነው የሚቆጠርለት ብሏል ረሱል አለይሂ ሰላም እላችኋለሁ። ውድ እህቶቼ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳትዘናጉ። በዱዓ ደግሞ አንረሳሳ። እዚህ ጋር ለመድረስ እንግዲህ ያቀዳችሁትና ያሰባችሁትን አላህ ያሳካላችሁ እላችኋለሁ ውዶችዬ። እንግዲህ በተራ የመዲናውን ቪዲዮ ለቅላችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩልኝ ማለት ነው። ባይ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።